ከጎናችሁ ያለውን ሰው ጌታ በዚህ ያለ በሉት። አትናወጥ። እዚህ እየተናወጣችሁ የመጣችሁ 5-6 ሰዎች እዚህ ውስጥ አላችሁና እግዚአብሔር ካንተና ካንቺ በላይ ስላንቺ ይገደዋል። ለዚህ ነገ ጧት የተናወጥክበት ጉዳይ ተስተካክሏል። ሲንገሩት ያ ነገር ተስተካክሏል በል። እጃችሁ ከፍ አድርጉና ነገሬ ተስተካክሏል በል። መጽሐፍ የያዛችሁ ሰዎች ትንቢተ ዳንኤል ምዕራፍ 6 ዛሬ አንድ ሰው ከዚህ አዳራሽ ከዚህ ቸርች ሳይወጣ እግዚአብሔር ቆሞ ከጉድጓድ ጎትቶ ያወጣዋል። አጠገባችሁ ያለውን ሰው እግዚአብሔር ቆሞ ይረዳሃል በሉት። አገኛችሁት? ከቁጥር 1 አለፍ እያልኩ ላንብብ እስኪ። ዋናው መልእክት ያለው ቁጥር 19 ላይ ነው። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳብ ያመጡላቸው ዘንድ ንጉሱ እንዳይገዱ 3 አለቆችን በላያቸው ላይ አደረገ። ከነርሱም አንደኛው ዳንኤል ነበር። ቁጥር 3 ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት ምን አለ? በለጠ። ከጎናችሁ ያለውን ሰው ትበልጣለህ በሉት። ንገሩት፣ እግዚአብሔር በሉት ከነገ ጧት ጀምሮ አዲስ ከፍታ አዘጋጅቶልሃል። 27 ሰዎች በዚህ ሳምንት መሰክራላችሁ። እግዚአብሔር አዲስ ከፍታ አዲስ ነገር በጌታ በኢየሱስም አዘጋጅቶላችኋል። ልቀቅና አሜን። እሺ እናንብዋ። ንጉሱ በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ያን ጊዜ አለቆቹና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስተትና በደል አልተገኘበትምና በእርሱም ላይ ሰበብ በደልን ያገኙበት ዘንድ አልቻሉም። አጠገባቸው ያለውን ሰው ክፍተትን ሊያገኙ አይችሉም በሉት። ምንን ሊያገኙ? ክፍተትን ሊያገኙ አይችሉም። 24 ሰዓት ሰይጣን ዙሪያችሁ ላይ እንደሚያገሳ አንበሳ ሆኖ ምን ይላል መጽሐፍ? ይዞራል ይላል። የሚውጠውን ፈልጎ ምን ይላል? ይዞራል ይላል። እና የሚገርማችሁ ነገር ይሄ ክፍል ረጅም ሰዓት ረጅም ስለሆነ እያለፍኩ አነብላችኋለሁና በደንብ እንድሰሙ ይፈልጋሉ። ዳንኤል ግዞተኛ ነው። ወደ ባቢሎን ለ70 ዓመት ከፈለሱ ፈላሻዎች መካከል ከግዞተኞች መካከል አንዱ ነው። በባቢሎን ውስጥ በተቀመጠ ጊዜ ግን ወደ ባቢሎን በፈለሰ ሰዓት በጠላት እጅ ምርኮኛ ሆነ በወረደ ሰዓት ላይ የህይወቱን ኳሊቲ አልቀነሰም። ኦሪጂን ማንነቱን አልጣለም። አምላኩን እግዚአብሔርን ጥሎ አይደለም ወዴት የወረደው? ወደ ባቢሎን የወረደው። የሚገርማችሁ ነገር ዳርዮስ የተባለ ንጉስ ፊት እግዚአብሔር ፌቨር ሰጠው፣ ሞገስ ሰጠው። የሚገርም ነው። ንጉሱ ዳርዮስ 120 መሳፍንት አለቆችን ለመሾም ፈለገ። በእነሱ መካከል 3 ሰዎች ይጠብቁትና የሱን ፕሮግራም እንዲያስፈጽሙ ፈለገ። ከ3ቱ መካከል አንዱ ማን ነው ይላል መጽሐፍ? ዳንኤል ነበር ይላል። ዳንኤልም መልካም መንፈስ ነበረበትና ከአለቆቹና ከመሳፍንቶቹ መካከል ምን አለ ይላል? በለጠ ይላል። ምን ስለነበረው? መልካም መንፈስ ስለነበር። አጠገባችሁ ያለውን ሰው መልካም መንፈስ ያለበት ሰው ይበልጣል በሉስ። በስራ ቦታ፣ በንግድ ቦታ፣ በምትኖሩበት ከተማ፣ በምትሰሩበት መስሪያ ቤት፣ በምትኖሩበት መንደር ላይ እግዚአብሔር ድንገተኛ ብልጫ ይሰጣቸዋል። እስቲ አንድ ሰው ጮሆ አሜን ይበለኝ።
ዳንኤል በባቢሎን ምድር ውስጥ አይሁድም ቢሆን እግዚአብሔርን የሚመስል ካራክተር ስለገለጠ እግዚአብሔርም ከሱ ጋር ስለነበረበት አብሮ ስለነበረ በዳሪዮስ በባቢሎን ንጉስ በዳሪዮስ ፊት እግዚአብሔር የሚታይ የሚዳሰስ የሚጨበጥ ምን ሰጠው ይላል? ሞገስ ሰጠው ይላል። 120 መሳፍንቱ በዳንኤል ላይ ወዳው ነው ይላል መጽሐፍ ሲናገር ሰበብ ይፈልጉበት ጀመር ይላል። እየሰማችሁኝ ነው? ስተት መፈለግ ጀመሩ። ዳንኤል በምንድነው የሚደክመው? ዳንኤል በምንድነው የሚወርቀው? ዳንኤል በምንድነው ትጥቁ የሚፈታው? ዳንኤል ከወንበሩ ከከፍታው ከሆልነሱ ከቅድስናው በምንድነው ልናወርደው የምንችለው? እስኪ በስልጣን ያለ ጉቦ ይበላል እጅ መንሻ ይወስዳል ወይ ብሎ እጅ መንሻ የሚሰጡ ሰዎችን ሰደዱ። በእጅ መንሻም ሊያገኙት አልቻሉ። ብዙ ስተት ብዙ ክፍተት ፈለጉ፣ ሊያገኙት አልቻሉም። አጠገባቸው ያለውን ሰው ይፈልጉሃል ግን አያገኙህም በሉት። እሺ እኔ ላይም ኮንፌስ ላድርግ። እስኪ መስፍኔን ይፈልጉታል ግን አያገኙትም። ከጎኔ ያለውን ሰው ይፈልጉሃል ግን አያገኙህም በሉት። ዛሬ ጌታ ኢየሱስ ምስክሬ ነው ምላችሁ፣ ከዚህ ፕሮግራም ስትመለሱ ድንገተኛ ከፍታ ይጠብቃችሁ። እጃችሁ ከፍ አድርጉና ከፍታ ይጠብቀኛል በል። ዋው ዋው ዋው! የሆነ ሰው ዛሬ እጁን በአፉ ጭኖ ከዚህ ቤት ሲወጣ ያያለሁ። የሆነ ሰው ጮሆ አሜን ይበለኝ። እስኪ አንድ ሰው በባዶ አልመለስም በሉ እና የመጽሐፉን አሃዱ ትንሽዬ ትረካ ነው የነገርኳችሁ ያለው። የሚገርማችሁ ነገር 120 መሳፍንቱ ለአንዱ ዳንኤል ምን ፍለጋ ወጡ? ሰበብ ፍለጋ ወጡ ይላል። ደስ የሚለኝ ሁለት ቃል ላይ እዩሻ በጣም የሚገርመኝ ህይወቴን የሰራው ቃል ሁለት የዳንኤል የህይወቱ ኳሊቲ ደስ ይለኛል። አንደኛ የታመነ ነበር ይላል። የታመነ ነበር ይላል። አታ ግዞተኛ ነው፣ ባዕድ ሀገር ነው ያለው፣ ማንም አያውቀውም። የፈለገውን ነገር ቢያረግ ቢሰርቅ ጉቦ ቢቀበል ቢያመነዝር የፈለገውን እንደፈለገ ቢፋንን ማንም የሚያውቀው የለም። ግን ባቢሎንም ቢሆን አለ ለአምላኩ ዳንኤል ምን አይነት ሰው ነበር? ታማኝ ሰው ነበር ይላል። አጠገባቸው ያለውን ሰው ዋናህን አትጣል በሉት። ዳንኤል ወደ ባቢሎን ሲወርድ እግዚአብሔርን አልጣለው፣ ቅድስናውን አልጣለም፣ ታማኝነቱን አልጣለም። ሰው ከገጠር ወደ ከተማ ሲመጣ ጌታን ይጥላል። አለባበስ ሲቀይር፣ ጓደኛ ሲቀይር፣ ያማረ ልብስ ሲለብስ፣ ያማረ ዘመናዊ ምግብ ሲበላ፣ ዘመናዊ ሆቴሎች ሲገባ ዘላለማዊውን እግዚአብሔርን ይጥለዋል። ዳንኤል ባቢሎን ገብቶ በንጉስ ቤት ውስጥ ያማረ ነገር በሚቀርብበት ቤት ውስጥ ሆኖ ግን ታማኝ ነበር ይላል። ይህንን የመሰከረው ንጉስ ዳሪዮስ 120 መሳፍንቶቹ ናቸው ዳንኤል ታማኝ ነው ሰው ብሎ የመሰከሩለት። ስተት ልናገኝበት አልቻል። የተመሰከረ ህይወት አለ፣ የተገለጠ ህይወት አለ። እግዚአብሔርን በተገለጠ ህይወት የሚያኮራ ሰው ነው እንደማንም። ዛሬ እዚህ በኢትዮጵያ ምድር በየመንግስት መስሪያ ቤቱ ብትሄዱ ክርስቶስን የሚያውቁ ሰዎች ዛሬ እጅ ለመምሻ ለመውሰድ ጉቦ ለመብላት ከአዛውን የሚያስቀኑ ሰዎች አሉ። የማያልፎ ዘላለማዊውን አምላክህን ባለህበት ወንበር አስከብር፣ ባለህበት ስፍራ እግዚአብሔር አስደስተው። ዳንኤል ሲኒየር ፓስተር ይሁን ወይም የሚከታተለው ሰው የሌለበት ምድር ላይ መቅደስ የፈረሰበት ወይም የሚያመልከውን ቦታ እንኳን የወደመበት ሰው ነው። ግን በጨለማ ምድር ላይ ጽድቅን ገልጦ ብርሃንን አብርቶ እግዚአብሔርን አስከብሮ ካለፉ ጀግና አባቶቻችን መካከል አንዱ ዳንኤል ታማኝ ነበር ይላል። ታማኝ ነበር ይላል። እግዚአብሔር የሚደሰትበትን ላይፍ ኖሮ ያለፈ ሰው እዚህ ቤት ውስጥ ያላችሁ እግዚአብሔር በሰጣችሁ ሲዝን እግዚአብሔርን ግለጡት። ለተቸገረ ሰው
ደራሹን። በተሰጣችሁ ሲዝን የእግዚአብሔርን መንግስት አገልግሉ። ሰምተኛል? አጠገባችሁ ያለውን ሰው በተሰጠ ዘመን እግዚአብሔርን አገልግል በሉት። በታማኝነት አገልግል በሉት። በቅንነት አገልግል በሉት። በቅድስና አገልግል በሉት። እውነት ውሸት? አዎ። ሁለተኛው ይላል መጽሐፍ ሲናገር በደልም አልተገኘበትም የሚል ቃል አለ። ግፍ አልተገኘበት። የሰው ደም እጁ ላይ የለም። የሰማችሁኝ ነው? የሰው ደም እጁ ላይ የለም። የሰው ላብ እጁ ላይ የለም። አጭበርባሪ ሰው አይደለም ዳንኤል። የሚገርም ፋይናሊ ዳንኤል ላይ ስተት ባጡ ሰዓት ላይ የአምላኩን ሕግ ብቻ ነው ያገኘንበት። እንውጣና አንድ ትእዛዝ ንጉሱን እንዘዘው አሉ። ለካኛ ስንታመን እግዚአብሔር ይታመንልናል። አልሰማው? አጠገባችሁ ያለውን አንተ ስትታመን በሉስ እግዚአብሔር ይታመንልሃል። እግዚአብሔር ይዋጋልሃል በሉ። ይኸው ስሙ። ከዚህ ፕሮግራም በኋላ ለታመኑት እግዚአብሔር፣ ለታማኞቹ እግዚአብሔር ይዋጋል። በጽድቅ በታማኝነት የተነሳ መከራ እየተፈራረቀባችሁ ያለ፣ ሰልፍ ውስጥ ያላችሁ፣ አደገኛ ጦርነት ውስጥ ያላችሁ፣ አደገኛ ውጊያ ውስጥ ያላችሁ ከነገ ሰኞ ጀምሮ እግዚአብሔር ያሳርፋቸዋል። እጅ ከፍ አድርግና ያሳርፈኛል በል። ከጎናችሁ ያለውን ሰው ጌታ ያሳርፈሃል በሉት። ትንቢት ነው። አያችሁ የምናገረው ቃል መንፈሴ ይመሰክርልኛልና የሆነ ሰው ከሰልፍ ያርፋል። 120 ተሰበሰቡ። አንድ ነገር አዘዙ ንጉሱን ዳርዮስን። በዚህ 30 ቀን ወደ አንተ ይሁን ወደ አምላክ አንድም ሰው ምን አይበል ወደ አምላኩ እንዳይጸልይ፣ ወደ አምላኩ እንዳይጸልይ። በዳንኤል ምክንያት የወጣ ትእዛዝ ነው። በጉቦ ሄዶ አላገኙትም። በሆነ ነገር ሄዶ አላገኙትም። ዳንኤል ተፈልጎ ታጣ። በፈለጉት ስተት ፋይናሊ ያገኙበት ግን የአምላኩ ሕግ ነበር። በቀን 3 ይጸልይ ነበር። እየሰማችሁ ነው? ስለዚህ ይሄንን ሕግ አወጡ፣ ወደ ዳርዮስ አመጡ። ዳርዮስንም አስፈረሙት። በንጉስ ቀለበት፣ በንጉስ ማህተም በየሰፈሩ ተለጠፈ። በዚህ 30 ቀን አይደል ማንም ሰው ወደ አምላኩ እንዳይጸልይ የሚል ፖስተር ተለጠፈ። ይህንን ሲሰማ ዳንኤል እንደ ልማዱ ይላል መስኮቱን ወዴት ከፍቶ ይላል ወደ ኢየሩሳሌም ከፍቶ ይላል ተግባሩን አደረገ ይላል። እየጸለየ ያገኙት፣ እየሰረቀ ሳይሆን፣ እየዋሸ ሳይሆን፣ የሆነ ከሰው እጅ ላይ ጉቦ እየተቀበለ ሳይሆን እየጸለየ አገኙት ይላል። ዋው ተፈላጊው ተገኛሉ። ትላንትና ለካት ዳንኤል በነበረው ሲዝን ታማኝነት የሚባል ዘርቶ ነበር። ወሰዱ ወደ አንበሶቹ ጉድጓድ። ምን አደረጉት? ዳንኤልን ጣሉት። እስከ ጉድጓዱ ለካ አብሮ ኤሎሂ አብሮት ገባ ሲጣል። ቁጥር 19ን እናንብቦ። ምን ይላል? ቁጥር 19 በነጋው ንጉሱም ማልዶ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ሄደ። ወደ ዳንኤል በቀረበ ጊዜ ባዘን ቃል ጠራው። ንጉስም ተናገረ፣ ዳንኤል ያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው። ዳንኤል ምን አለ? ዳንኤልም ንጉስ ሆይ 1000 ዓመት ንገስ፣ 1000 ዓመት እምበል ንገስ። አቤት ደስ የሚለኝ ቃል። ንጉስ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉስ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ። እስቲ አጠገባችሁ ያለውን ሰው የአንበሶቹ አፍ ተዘጋ በሏል። እስቲ ጮክ በልና 3 ጊዜ የአንበሶቹ አፍ ተዘጋ። 2 የአንበሶች
የመጨረሻ አንድ ሰው ጮ የአንበሶቹ አፍ ተዘጋ ይበለኝ። እነርሱም ምን አላሉኝም አልጎዱኝም አለ። ያን ጊዜ ንጉሱም እጅግ ደስ አለው። ዳንኤልን ከጉድጓዱ ያወጡት ዘንድ ደስ የሚለኝ ቃል አዘዘ። አጠገባቸው ያለው ሰው ታዞልሃል። ተንቢባ ታዞልሻል። እግዚአብሔር ጮክ በሉና እግዚአብሔር ከጉድጓድ ያወጣል፣ ከአንበሳ አፍ ያድናል። እጃችሁ ከፍ አድርጉና ያድናል። ማራሳ ካሻባ እስቲ አጠገባችሁ ያለውን ሰው እዩት። እስቲ ዛሬ ማታ በሉ የሆነ ነገር ከጉድጓድ ይወጣል። አንድ ሰው ጮሆ አሜን ይበል። በሚገርም ሁኔታ በውሸት ማስረጃ ዳንኤል ምን ውስጥ አሉት? ጉድጓድ ውስጥ አሉት። በውሸት መረጃ የሚገርም ነገር ነው። ቅድም ያልኳችሁ ዳንኤል ስተት የሌለበት ምን አይነት ሰው ነበር? ታማኝ ሰው ነበር። መልካም መንፈስ ያለበት ሰው ነበር ይላል። በውሸት መረጃ አንበሶች ጉድጓድ ላይ በተጣለ ሰዓት እግዚአብሔር ከመጣሉ ቀደም ብሎ አንበሶች ጉድጓድ ላይ ለሱ ፕሮቴክሽንን አዘጋጀለት። ጥንቃቄን፣ ጥበቃን እግዚአብሔር አዘጋጀለት። ምኖች እንዳይጎዱት፣ አንበሶቹ እንዳይጎዱት። ሄሎ እዚህ ቤት ውስጥ ያላችሁ በትዳራችሁ ላይ፣ በስራችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ፣ በአገልግሎታችሁ ላይ ከክፉ ሰዎች መካከል የተቆፈረባችሁ የጥፋት ጉድጓድ፣ የሞት ጉድጓድ፣ የጭንገፋ ጉድጓድ ዛሬ ከፊታችሁ ይደፈናል። እስቲ እግዚአብሔር ያድናል የሚል አሜን። አጠገባችሁ ያለውን ሰው ጉድጓዱ ተደፍኗል በሉት። ዳሪዮስ ዳንኤልን ከልብ የሚወደው የልቡ ወዳጅ ነው። እኔ ከዳንኤል መዳን በላይ የዳሪዮስ ልብ ይገርመኛል። አንበሳ ጉድጓድ ገብቶ የወጣ የለም። ከዚህ ስር ወረድ ብላችሁ ስታነቡ ንጉሱ ዳንኤልን እንዲያወጡት እንዳዘዘ እሱን የጣሉትን ደግሞ ሚስቶቻቸውን፣ ልጆቻቸውን፣ ራሳቸውን ጉድጓድ ውስጥ ምን እንዲሉ እንዲጣሉ አዟል። ልክ እነዚህ ዳንኤልን የጣሉ ሰዎች ሚስቶቻቸው፣ ልጆቻቸው ሲጣሉ ገና ከጉድጓዱ አፋፍ ይላል ተቀበሏቸው ይላል። አጥንቶቻቸውንም ሰባበሩ ይላል። እናንተ እዚህ ጋር ማየት ያለባችሁ የእግዚአብሔርን ሴኩሪቲ ነው፣ የእግዚአብሔርን መለኮታዊ ጣልቃ ገብነትን። እዚህ ላይ እግዚአብሔር ዳንኤልን ከተራ አንበሳ አይደለም ያዳን፣ ከአደገኛ አንበሳ ውስጥ ነው፣ ከጉድጓድ ውስጥ ነው ያወጣው። አቤት! አጠገባችሁ ያለውን ሰው እግዚአብሔር ከኔ ጋር ነው በሉት። እስቲ በላተኛው አያገኘኝም በሉ። ተናገር፣ በላተኛው አያገኘኝም በሉ። ልተንቢ ዛሬ ለኔና ላንተ የተቆፈረ ጉድጓድ ወደ ጠላት ሰፈር ይሄዳል። እጅሽ ከፍ አድርጊና ይሄዳል በለኛ። ዳሪዮስ በማለዳ መጣና እንደዚህ አለ፣ ዳንኤል አለው፣ ከአንበሳ ጉድጓድ ውስጥ እንዴት ድምጽ ይወጣል? ከመቃብር ውስጥ እንዴት ድምጽ ይሰማል? ዳንኤል ግን በአንበሳ ጉድጓድ ውስጥ ሆኖ አንድ ድምጽ አሰማ። ንጉሥ ሆይ 1000 ዓመት ንገስ። በፊት ምን ተገኝቶብኛል? ቅንነት ተገኝቶብኛል። ሊበላኝ የወጣ ሊገለኝ የወጣ በክፋት የተጠነሰሰብኝን ጥንስስ የማመልከው አምላክ መልአኩን ልኮ የአንበሶችን አፍ ልጸልይልሽ። ቀኝ እጅሽን ስጭኝ። አንዴ ልጸልይልሽ፣ ቀኝ እጅሽን ስጠኝ። በጌታ ኢየሱስም አፉ የከፈተ የትኛውም አንበሳ ትዳር ላይ የወጣ፣ ስራህ ላይ የወጣ፣ ቢዝነስ ላይ የወጣ፣ አገልግሎት ላይ የወጣ ዛሬ አፉ ይዘጋል። አንተ ሰው የጩና አሜን በለኝ። እስቲ ውሰጅ እናቴ አሜን ብለሽ እስቲ አጠገባችሁ ያለውን ሰው የኔ እግዚአብሔር በሉት። ያድናል፣ ይታደጋል፣ በሰማይና በምድር ድንቅንና ታምራትን ያደርጋል።
ዛሬ የአንድ ሰው እርምጃ ይቀየራል። እርምጃችሁ የታምራት ይሆናል። ለኔና ላንተ የተዘጋጀ የሞት ጉድጓድ ወደ ጠላት ሰፈር ዛሬ ይመለሳል። ልቀቅና አሜን በይ እናቴ። የምታመልከው አምላክ ለበላተኛው አሳልፎ አይሰጥህም። ገፋ ያረጋችሁ ለበላተኛው አሳልፎ አይሰጠኝም። እግዚአብሔር በሉስ ለበላተኛው አሳልፎ አይሰጠኝም። ድገምና እግዚአብሔር በሉስ ለዘንዶ አሳልፎ አይሰጠኝም። ተንቢ ይለኛል ጌታ። ዛሬ ወደ ቤት ስትመለሱ ሰፈራችሁ ውስጥ ያለ ምቀኛ ይነቀላል። አሜን በልና ውሰድ። ያደከመህ መንፈስ ይነቀላል። በርን የዘጋ መንፈስ ይነቀላል። የውሸት መረጃ እያመጣ አስለቀሰሽ ይነቀላል። እሺ የተቀመጣችሁ ብድግ በሉና ይነቀላል። እጅሽን ዘርጊና እንደዚህ በይ። እሺ ንቀሉት። 1 2 3 አንድ ላይ ይነቀላል። ንቀለው ንቀለው። ሟርተኛ ወፎላ ጨብጭቡ። በጣም የሚገርም መንፈስ በተዋረድንበት ቦታ ላይ ጉድጓድ ውስጥ አምጥቶ በጣሉን ስፍራ ላይ የተለየ ከፍታ እግዚአብሔር ያዘጋጅልን። ለካ እዩሻ የዳንኤል ጉድጓድ የከፍታ ጉድጓድ ሆኖ ተቀየረ። አልሰማችሁኝም? አሁን አንተ ላይ የታወጀ አዋጅ ካለ እርግጠኛ ሁን፣ ያ አዋጅ ወደ ከፍታ ይቀየራል። ያ መድረክ ለምስጋና ይቀየራል። እዚህ ከፍ አድርግና ይቀየራል በል። ቢገርማችሁ ነገር እንደዚህ ያለ ዳንኤል አምላኬ መልአኩን ልኮ የአንበሶቹን አፍ ሲከጎናችሁ ያለው ያ ነገር ተዘጋ። ቀለሊት እየወጣ እየገባ የሚንኮሻኮሽ ኮንፈርትህን የሚነሳ ቤትህን ምናምን የሚነካካ ዛሬ አፉ ይዘጋል። አይነካህም፣ አፉ ይዘጋል። እስቲ ከኔ ጋር ያድናል፣ ይታደጋል። ዳንኤልንም ከአንበሶች ምን ብሎታልና አድኖታልና። አልሰማው? የመጨረሻ መዝሙር ምዕራፍ 57 ላይ መዝሙር ምዕራፍ 57 ቁጥር 4 ላይ ነፍሴን ከአንበሶች መካከል አዳናት ይላል ዳዊት እረኛ ነበር። ለሳኦል ሲናገር ከበጎች መካከል መጥቶ ሲወስድብኝ ተከታትዬ አስጥለው ነበር። ከነገ 15 ጀምሮ በራችሁ ደጃፍ ላይ እንዲህ የሚል ቃል ይጻፋል። ያድናል፣ ይታደጋል። በሰማይ ቢሆን በምድር ከምድር በታች ቢሆን በሰማይ በላይ እግዚአብሔር ከጠላት እጅ ያስመልጠሃል። ያመለጠ ሰው ካለ ጮሆ አሜን ይበለኝ። አሜን። ደስተኛ ናችሁ? እሺ ከጎናችሁ ያለውን ሰው እዩት። ጉድጓዱ በሉት ተደፍኗል፣ አትያዝም። እጅሽ ከፍ አድርግና አልያዝም፣ በጉድጓዱ ውስጥ አልበላም። ደስተኛ የሆነ ሰው ጮሆ አሜን ይበለኝ። ኢየሱስ ጌታ ነው። የመጨረሻ ቀና ብላችሁ ስሙኝ። በስራችሁ ላይ፣ በትዳራችሁ ላይ፣ በአገልግሎታችሁ ላይ፣ በጤናችሁ ላይ፣ በህይወታችሁ ውስጥ ወሳኝ በተባሉት ነገር ላይ በውሸት የወጣ አዋጅ ተገልብጧል። አንድ ነገር ልንገራችሁ። ከጎናችሁ ያለውን ሰው እንዲህ በሉትስ፣ ማያቋርጥ ምስጋና አንተ ቤት ይሆናል በሉት። አዋጁ ስለተገለበጠ እግዚአብሔር ምስጋናን ያደርጋል። አንድ ሰው ጮሆ አሜን ይበለኝ። ሁለት ሰማችሁ? አስወጣው ከጉድጓድ ውስጥ አንደኛ። ሁለተኛ ትእዛዝ ሰጠ። የጣሉትን አምጡና ምን አርጓቸው? ጣሏቸው። ሶስተኛ
የዳንኤልን አምላክ ከፀሐይ መውጫ እስከ መጥለቂያ ላሉ ሰዎች ዳርዮስ ደብዳቤ ጻፈ። እኔ በሰው እጅ ሥራ ሳመልክና ስንከራተት የከረምኩ እኔ ወንድማችሁ ንጉሥ ዳርዮስ የዳንኤል አምላክ አምላክ መሆኑን ስላየው የሰማች ነው ደብዳቤ አጻፈው። እቺ የዳርዮስ መልእክት ናት። እቺ መልእክት ናት። ከደብዳቤዎች ውስጥ መካከል አንዷ እቺ ደብዳቤ ናት። እቺ ያድናል፣ ይታደጋል፣ በሰማይና በምድር ድንቅንና ታምራትን ያደርጋል እያለ ዳርዮስ ያወጀው አዋጅ ነው። ይሄ ቃል ዳንኤልን ከአንበሶች ምን አድርጎታልና አድኖታልና። እዚህ ቤት ውስጥ ያላችሁ ዛሬ ማታ እመነኝ፣ አዋጅ ይገለበጣል። ለኔና ላንተ ፀሐይ ይወጣል። እስቲ ያጠገባችሁ ያለው ሰው አዋጁ ተገለበጠ በሉ። ጨብጡትን። አዋጁ ተገለበጠ። ሟርቱ ፈረሰ። አዋጁ ተገለበጠ። ሟርቱ ፈረሰ። እስቲ እጃችሁ ከኔ ጋር አዋጁ ተገለበጠ። 3 ጊዜ እጃችሁ ዘርጉ። 1 2 የመጨረሻ። በዚህ 4 ቀን ይኸው እንደዚህ ደረጃ ድንገተኛ ከፍታ፣ ድንገተኛ የበረከት በር፣ ድንገተኛ የሞገስ በር በጌታ በኢየሱስም ይከፈትልሃል። ያመነ ሰው ጮ አሜን ይበለኝ። እስቲ ከፍታ ይሆናል በሏል።